እና እንደዛ ነው። ይሄ መጽሐፍ አስቡት ቤቱ ፈርሶበት መንገድ ላይ ጎዳና ላይ ያለ ሰውዬ መጽሐፍ ስትሰጠው እንዲበላው ነው እንዲያነበው ነው ምን ሊያደርገው እንደሰጣችሁት ያው እናንተ ነው የምታውቁት። በይበልጥ ግን ኢትዮጵያ ውስጥ ምንም አይነት ነውር ስራ አትሰሩም። በቂ የሆነ ማስጠንቀቂያ እኔ በህይወቴ እስካለው ድረስ ምንም አይነት ስራ አትሰሩም። የትም ቦታ የትም ክልል አትሰሩም እናንተ። ይሄ ደግሞ ኢትዮጵያ ውስጥ ለመስራት የኔ ፍቃድ ይፈልጋል። እኔ ደግሞ አልፈቅድላችሁም። ምክንያቱም ወንጀለኛ ስለሆናችሁ። እንዴት ነው? አሁን ይሄንንም አቃጥለዋለሁ ጊዜ ነው የምጠብቀው እንጂ አቃጥለዋለሁ። ከእኔ ጋር አይኖርም ይሄ መጽሐፍ። ለምን? የእናንተ አስነዋሪ ስራ ነው። በጣም ብልግና ህዝቡ ላይ የተጫወታችሁት ቁማር መቼም የማይረሳ በቃ መቼም የማይረሳ ህመም ከጭንቅላት የማይወጣ ህመም ስለሆነ ማለት ነው። እና ለማንኛውም መጽሐፉንም የመጽሐፉንም ባለቤት ከጊዜው ጋር አሁን ካለሁበት ሁኔታዎች ጋር ስላልተመቸኝ ነው ስለመጽሐፉ ሰፊ የሆነ ማብራሪያ እሰጣችኋለሁ። መጽሐፉም የቅዠት ነው። ልክ እንደነሱ የሚቃዥ ነው። ገባችሁ አይደለ? እንዴት ነው? በጣም ብዙ ነገሩ የሚያሳምም ነው። ጸሐፊውንም እንድታዩት እንደዚህ የህልም እንጀራ ለህዝብ እየሰጣችሁ 70 ሄክታር ቦታ ወስዳችሁ ዝም አንልም። ምክንያቱም ሀገራችን ነው። ምንም አይነት ልማት ሲለማ ማህበረሰብ አቀፍ መሆን አለበት። እናንተ ህዝብና መንግስት እንዳይግባባ የተጫወታችሁት ጨዋታ ይሄ ነው የማይባል። ይሄ ነው የማይባል። የእናንተ ነውር ተገልጦ አያልቅም። አሁን ጥሩ የሆነ ስራዎችን እየሰራሁኝ ነው። ከእናንተ ጋር በተያያዘ ትንሽ ያው ያለንበትንም ጊዜ ስለምታውቁ ቀስ እያልኩኝ እየተረጋጋሁ ስለእናንተ ጉዳይ በየኮንዶሚኒየሙ እየዞራችሁ ቀን ስራውን ሰርቶ የሚበላውን ህዝብ ቤት ያገኘውን እንኳን እኮ እረፍት አልሰጣችሁትም። ታውቃላችሁ አይደል? ቤት ያገኙ ብዙ መረጃ አለኝ ስለነሱ። ቀን ስራውን እንዳይሰራ ጠርታችሁ ኢንተርቪው ኑሮ ተመችቷል አልተመቸህም ብላችሁ አታፍሩ? ነውር አይደለም? እና ብቻ ለማንኛውም ስለነሱም ኮንዶሚኒየም ወስደው ከኛ ከተለያዩትም ያው መቼም እነሱ ያደረጉትን ስራ አናደርግም። ኖርማሊ ከእነሱ